ሰላም እንኳን ወደ ቻናላችን በደህና መጡ። በዚህ ቪዲዮ ብዙ ሰዎች የሚጠይቁትን አስፈላጊ ጉዳይ ይሁም እንዴት ጀርመን በህጋዊ መንገድ መምጣት እንደሚቻል እነግራችኋለሁ። እስከ መጨረሻው ተከታተሉኝ። ብዙ ሰዎች በህገወጥ መንገድ በሊቢያና ቱርክ አድርገው ወደ አውሮፓ በሚያደርጉት ጉዞ ችግር ውስጥ ሲገቡ፣ ገንዘባቸውን ሲያጡ፣ የወደፊት እቅዳቸው ሲሰናከልባቸውና ሲከፋም ህይወታቸውን ሲያጡ ይታያል። ስለዚህ በዚህ ቪዲዮ ሙሉ በሙሉ ህጋዊ፣ እውነተኛና በተለይም አቅሙና የትምህርት ዝግጅቱ ላላቸው ሰዎች የሚሰሩ መንገዶችን ጠቀማቸዋለሁ። የመጀመሪያው ወደ ጀርመን መምጫ መንገድ የሥራ ቪዛ ወይም በጀርመንኛው አርባይትስቪዙም ዶይችላንድ የሚባለውን በመጠቀም ነው። የጀርመን የሥራ ቪዛ ብቁ የውጭ ዜጎችን በጀርመን የመኖር እና በሙያቸው የመስራት ዕድልን ይሰጣል። ይህ መንገድ ጀርመን የሰራተኞች እጥረት ባላቸው ዘርፎች በተለይም በአይቲ እና ኮምፒውተር ሳይንስ፣ በኢንጂነሪንግ በተለይም በሜካኒካል፣ ኤሌክትሪካልና አውቶሞቲቭ፣ በነርሲንግ፣ በጤናና ቴክኒክና ሙያ ዘርፎች ለተመረቁና የሥራ ልምዱ ላላቸው የውጭ ዜጎች ጀርመን ለመምጣት በጣም የተለመደውና የተሻለው መንገድ ነው። ይህ መንገድ የቪዛውን ዕድሉም ያገኘውን ሰውና ቤተሰቡን በጀርመን እስከ 2 ዓመት ድረስ መስራትና መኖር የሚያስችለው ሲሆን እንዲሁም ቪዛውን ለማራዘም እና በኋላም የኢዩ ብሉ ካርድ ለማግኘት ወይም ወደ ቋሚ መኖሪያ ፈቃድ ለመቀየር ያስችላል። የሥራ ቪዛ ለማግኘት የሚያስፈልጉ መረጃዎች፣ አንደኛ ከጀርመን አሰሪ የተሰጠ የሥራ ውል ወይም የሥራ ቅጥር ስምምነት ወይም የጽሑፍ ዋስትና። ሁለተኛ በጀርመን መንግሥት ቫሊዴት የተደረገ የትምህርት ወይም የሙያ ማስረጃ። ሦስተኛ የሥራ ልምድ። አራተኛ ፓስፖርት ናቸው። የበለጠ መረጃ በሚከተለው ሊንክ ያገኛሉ። ሁለተኛው መምጫ መንገድ በሥራ ፍለጋ ቪዛ በመጠቀም ነው። የሥራ ውል ወይም ቀጣሪ ካላገኙ ምንም ችግር የለውም። ጀርመን ኦፖርቹኒቲ ካርድ የተባለ የሥራ ፍለጋ ቪዛ አላት። የኦፖርቹኒቲ ካርድ ከሦስተኛ አገሮች የሚመጡ ሠራተኞች ለ1 ዓመት ጀርመን ገብተው ሥራ ለመፈለግ የሚያስችላቸው ነው። እንዲሁም በጀርመን ውስጥ የውጭ ሙያዊ ብቃቶችን ለማረጋገጥ ወይም ሪኮግኒሽን የሚያስፈልጉ መርሃ ግብሮችን መጠቀምን ያስችላል። እርስዎ ለኦፖርቹኒቲ ካርድ ብቁ መሆኑን የሚረጋገጠው በብቃታችሁ፣ በእውቀታችሁ እና በግል ሁኔታችሁ ላይ የተመሠረተ የነጥብ ሥርዓት በመጠቀም ነው። በዕድሉ ለመጠቀም መስፈርቱ የነጥብ ሥርዓት ሲሆን እንደ ትምህርት፣ የሥራ ልምድ፣ የጀርመንኛ ወይም እንግሊዝኛ ክህሎትና ዕድሜ ወሳኝ ናቸው። በጀርመን ውስጥ የተገኘ ወይም በጀርመን መንግሥት ቫሊዴት የተደረገ የሙያ ማስረጃ ወይም የዲግሪ ብቃት ካላችሁ የነጥብ መመዘኛ ሳያስፈልጋችሁ እንደ ባለሙያ ሠራተኛ ለኦፖርቹኒቲ ካርድ ብቁ መሆን ይችላሉ። ሥራ ካገኙ በኋላ ቪዛውን ወደ ሥራ ወይም መኖሪያ ፍቃድ መቀየር ይቻላል። አቅሙ ወይም የትምህርት ዝግጅቱ እንዲሁም ጀርመን ዘመድ ያላችሁ በዕድሉ ተጠቀሙ። የበለጠ መረጃ በሚከተለው ሊንክ ያገኛሉ። ሦስተኛው መምጫ መንገድ የትምህርት ዕድልን በመጠቀም ነው። ጀርመን በዓለም ላይ ምርጥ የተባሉትን ዩኒቨርሲቲዎች የያዘች ሀገር ብቻ ሳይሆን ለኢንተርናሽናል ተማሪዎች በጣም የተመቸች፣ እርካሽና እየሰሩ ለመማር የምትመች ሀገር ናት። ብዙ መንግሥት ዩኒቨርሲቲዎች ምንም አይነት የትምህርት ክፍያ የሌላቸው ሲሆን ሁሉም በሚባሉት ሁኔታ ለተማሪዎቻቸው በርካሽ ዶርሚተሪ ያቀርባሉ። አብዛኛውን ጊዜ የመጀመሪያ ዲግሪ የሚሰጠው በጀርመንኛ ሲሆን ሁለተኛና ሦስተኛ ዲግሪ ግን በእንግሊዝኛ ወይም በጀርመንኛ መማር ይቻላል። የትምህርት ቪዛ ለማግኘት የሚያስፈልጉ ነገሮች፣ አንደኛ ከመረጡት ዩኒቨርሲቲ አክሴፕታንስ ሌተር። ሁለተኛ በግል የምትማሩ ከሆነ ቢያንስ ለ1 ዓመት ኑሮ የሚያስፈልጋችሁን ገንዘብ 11940 ዩሮ በብሎክድ አካውንት ማስያዝ ወይም ጀርመን ካለ ዘመድ የዋስትና ደብዳቤ ወይም ስኮላርሺፕ ሰርቲፊኬት ማቅረብ። ሦስተኛ የጤና መድኃኒት ዋስትና እና አራተኛ የእንግሊዝኛ ወይም የጀርመንኛ ክህሎት ናቸው። ተማሪዎች በትምህርት ጊዜ አነስተኛ ሥራ መስራት ይችላሉ። ትምህርታቸውን ከጨረሱ በኋላ በጀርመን ለ18 ወራት የሥራ መፈለጊያ ጊዜ ይሰጣቸዋል። ሥራ ካገኙም ፍቃዳቸውን ወደ ቋሚ መኖሪያ መቀየር ይቻላል። የበለጠ መረጃ በሚከተለው ሊንክ ያገኛሉ። አራተኛው መንገድ የሙያ ስልጠና አውስቢልዶንግ ነው። አውስቢልዶንግ ማለት በጀርመን የሚሰጠው ተግባራዊ የሙያ ስልጠና ነው። ይህ መንገድ ትምህርትና ሥራ በአንድ ላይ የሚያካትት ሲሆን በስልጠና ወቅት ወርሃዊ ደሞዝ እና ስልጠናውን ሲያጠናቅቁም የሥራ ዕድል የተመቸበት ነው። በነርሲንግ፣ ሆቴል፣ ሜካኒክ፣ ኤሌክትሪክ እና ሌሎች ሙያዎች ዋናዎቹ ናቸው። የበለጠ መረጃ በሚከተለው ሊንክ ያገኛሉ።
የመጨረሻው መንገድ ፋሚሊ ሪዩኒፊኬሽን ነው። በዚህ መንገድ መምጣት የሚችሉት ቤተሰባቸው ወይም የትዳር አጋራቸው በጀርመን ሕጋዊ መኖሪያ ካላቸው ብቻ ነው። ይህ በተለይ ለባልና ሚስት እና ልጆች ይሰጣል። አስፈላጊ ማስጠንቀቂያ፣ ይህን አስተውሉ። ቪዛ በኤምባሲ ብቻ አመልክቱ። የሐሰት ሰነድ አትጠቀሙ። ከደላሎች ተጠንቀቁ። በመጨረሻም ጀርመን በሕጋዊ መንገድ መምጣት ሌሎች ብዙ ዕድሎች አሉ። ትክክለኛ መረጃ ካገኙ እና በትዕግስት ከሰሩ ህልማችሁ ሊፈጸም ይችላል። መረጃው ከጠቀሞት ላይክ፣ ሼር እና ሰብስክራይብ አድርጉት። በሚቀጥለው ቪዲዮ እንገናኝ።